ከጊዜ ወደ ጊዜ እያንዳንዱ ማቴሪያል በተለይ የቤት መስሪያ ቁሳቁሶች ከቀን ወደ ቀን እየጨመረ መጥቷል። ይሄንም ሁላችንም የምናውቀው ጉዳይ ነው። ያ ማለት የዛሬ ወር የነበረው ታሪፍ ዛሬ ላይ አይገኝም። ዛሬ ላይ ያለው ደግሞ የዛሬ ወር በዚህ ሂሳብ ማግኘት አንችልም። ስለዚህ በዛሬው ዕለት ይዤላችሁ የመጣሁት ምርጥ ቤት ለመስራት 45 50 55 السلام عليكم ورحمة الله وبركاته ودنا የተከበራችሁ ውድ ኡስሚ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ ወዶቼ እኔ ሰላም መልካም ነኝ አልহামዱሊላህ ረብል ዓለሚን ሐምድ ሽኩር ይገባው እናንተም ከያላችሁበት ቦታ ሰላም መልካም እንደምትሆኑልኝ ያሰብኩ ሰላም መልካም እንድትሆኑ የዘውትር ምኞቴ ነው ኢንሻአላህ ተዓላ ከዓለም ጫፍ እስከ ጫፍ ካላችሁበት ቦታ አላህ ይጠብቀን አላህ ይጠብቃችሁ ሀገራችን ሰላም አላህ አድርግልን ሀገራችን ሰላሙን መልካሙን አላህ ያስፈንልን እንዲሁም በሳዑዲና በከባቢው የሚገኙት ወገኖቻችን ስቃያቸውን መከራቸውን አላህ ያቀልላቸው ለቅሶ ሐዘኑ በቃችሁ አላህ ይበለንና የደስታ የብስራት ዜና አላህ ያሰማን የዘውትር ምኞቴ ነው ውድ የቻናል ቤተሰቦች በጣም ላቅ ያለ ይቅርታ ጠይቃለሁ ምክንያቱም ትንሽ እንደ ጉንፋን አይነት ነገር ይዞኛል እንግዲህ የተነፋነፍኩ ነው መረጃ እያደረስኳችሁ ያለው ስለዚህ አንዳንዴ ድምጽ መቆራረጥ ወይንም ደግሞ ምራቅን በረጅሙ ውጪ ዞሬ መመለስ አይነት እንትን ስላለ በጣም ይቅርታ ጠይቃለሁ እንግዲህ የዛሬው ፕሮግራማችን መግቢያ ላይ እንዳስደመጥኳችሁ እንዲሁም ከርዕሱ እንዳያችሁት ነው ነገር መደጋገም ብዙም አስፈላጊ አይደለም ለቻናሌ አዲስ ከሆናችሁ እንኳን በሰላም ወደ ኡስሚ ዩቲዩብ መጣችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ወቅታዊና አዳዲስ ቪዲዮ በቀላሉ እንድትደርሷችሁ ማድረግ ትችላላችሁ ዘርፈ ብዙ የሆኑ ስራዎችን እንሰራለን ኢንሻአላህ ከወደዳችሁት ቪዲዮአችን ሲጀምሩ ላይክ አድርጉልን ያስተምራላችሁ ካሰባችሁ ሼር አድርጉ ሐሳብ አስተያየታችሁን በኮሜንት አሳውቁን አሁን ወደ ገደለው ኸይር ኢንሻአላህ እንግዲህ ስንጀምር ሶስት አይነት ፕሮግራሞችን ነው ይዤላችሁ የመጣሁት 45 50 55 በጣም ምርጥ ዘመናዊ የጭቃ ቤት ሆኖ ነገር ግን በብሎኬት ቤት ስታንዳርድ የተሰራ ምርጥ ቤት ለመስራት አሁን ባለው ወቅታዊ የዋጋ ታሪፍ ስንት የኢትዮጵያ ብር ይጨርሳል የሚለውን ስናይ ከ45 እንጀምራለን 45 ቆርቆሮ ለመስራት በመጀመሪያ በትንሹ 90 ካሬ ሜትር ቦታ ሊያስፈልገን ይገባል ወይንም ደግሞ 90 ካሬ ሜትር ቦታ ያስፈልገናል ብዙዎቻችሁ በቆርቆሮ ስትነግረን በቆርቆሮ እየገባን አይደለም ስለዚህ ካሬ ሜትሩን ማብረህ ብታስቀምጥልን ምትሉ የቻናል ቤተሰቦች አላችሁ እርግጥ ነው ኡነታችሁን ነው ካሬ ሜትር በካሬ ሜትርን በቆርቆሮ ማስቀምጥላችኋለሁ 90 ካሬ ሜትር 45 ቆርቆሮ ለመስራት 90 ካሬ ሜትር በበላይ ያላችሁ ሰዎች ይሄን ቤት መስራት ትችላላችሁ መረጃውም ደግሞ ቦታ ላላችሁ ሰዎች ነው ማለት ነው 45 ቆርቆሮን ቤት ለመስራት 90 ካሬ ሜትር ካስፈለገ በመጀመሪያ እንግዲህ እንጨት እንገዛለን ቆርቆሮ ያስፈልጋል ቆርቆሮ ስንገዛ ምርጥ የሆነ ቆርቆሮ መግዛት አለብን በጣም ውድ የሆነ አቅማችን ላይ ፈቅድ ይችላል ስለዚህ እስከ 350 ብር እስከ 400 ብር ድረስ ያለ ቆርቆሮ ነው ሂሳቡን የሰራውላችሁ እንጨት ኖርማሊ ያው ሁላችንም ምናቀው እንጨት ነው ቢስማር ያስፈልጋል የአናጺ ሙሉ ሂሳብ እንዲሁ ቤቱ በደንብ ነው ከቆመ በኋላ ሊሾ ከታች ይሰራለታል ምርጡ ነው በሲሚንቶ ውጩም በሲሚንቶ ውሃ ልክ ይሰራለታል ሴፍቲ ታንከር ወይንም ደግሞ መጸዳጃ ቤት ሻወር ሽንት ቤት ከተጠቀማችሁ በኋላ ሄዶ የሚጠራቀምበት ቆሻሻ የማጠራቀሚያ ገንዳ ይሰራለታል ለ45 ቆርቆሮ ሂሳቡ የወጣው ማለት ነው ስለዚህ በዚህ አይነት ሁኔታ ካሰራችሁ በኋላ ውስጡ በግድግዳ አንዴ ከተመረገ በኋላ በጭቃ ይለሰንና በግድግዳ ጅብሰን ዝንጥ ብሎ ይሰራል ከዛም ኮርኒስ ይሰራል የፕላስቲክ ኮርኒስ ከዛም የፕላስቲክ ኮርኒስ ከተሰራለት በኋላ ውስጡ በደንብ ሆኖ ዝንጥ ተደርጎ ቀለም ይቀባል የውስጥ በሮች ይሰሩለታል ማለትም ደግሞ የጣውላ ወይንም ደግሞ የእንጨት በር የውስጥ ለውስጥ በሮች ሁለት በሮች ይሰሩለታል ከዚህ ጋር ልብ ብላችሁ እንድታደምጡኝ ይፈልጋለሁ 45ም 50ም 55ም ቆርቆሮ ዲዛይኑ ወይንም ደግሞ አሰራሩ አሁን ለ45 ቆርቆሮ የገለጽኩለትን አይነት አገላለጽ ነው ሂሳቡ ይለያይ እንጂ ስለዚህ ሁላችሁም በደንብ እንድታደምጡ ፈልጋለሁ 50ውስ እንዴት ነው የሚሰራው 55ውስ እንዴት ነው የሚሰራው የሚል ጥያቄ ከማቅረባችሁ በፊት በጥሞና ተከታተሉኝ ማለት ነው ከዛም ወደ ውጭ በኩል ስንወጣ በውጭ በኩል አንዴ ከተመረገ በኋላ ወይንም ደግሞ መመረግ ሳይሆን አንዴ ከተለጠፈ በኋላ በጭቃ
የግርፍ ሽቦ ታስገዛላችሁ በርግጥ በአሁኑ ሰዓት የግርፍ ሽቦ በጣም ውድ ነው ግን በአሁኑ ሰዓት ያለውን የግርፍ ሽቦና የሲሚንቶ ሂሳብ ታሳቢነት ተደርጎ ነው ሂሳቡ የወጣው ስለዚህ ምንም ያጨናንቃችሁ ነገር የለም ከዚህ በበታች ቢቀንስ ኢንሻአላህ ተስፋ አደርጋለሁ ምኞቴም ነው ከዚህ በበታች ሊጨርስባችሁ ይችላል ግን በአሁኑ ሰዓት ያለውን የዋጋ ታሪፍ መሰረት ያደረገ ነው ስለዚህ የግርፍ ሽቦ ካስገዛችሁ በኋላ ታስወጥራላችሁ አንዴ በሲሚንቶ ይለጠፋል ወይንም ደግሞ በሲሚንቶ ይገረፋል በስተመጨረሻ በሲሚንቶ ይለሰናል አንዳንዶቻችን ሶስቴ ወይንም ደግሞ ሽምብራ ግርፍ የሚባል አይነት ስራ ታሰራላችሁ ይሄን ታሳቢነት አድርጌ ይዣል መጣሁም በዛ ላይ ደግሞ ያን ያክል ግድና ግድ አይደለም ሶስተኛ የሽምብራ ግርፍ ማሰራት ማለት ነው አንደኛውንና ሁለተኛው ከተሰራ በቂና በቂ ነው ስለዚህ በደንብ ሆኖ ሁለተኛው በሲሚንቶ ከተለሰነ በኋላ ምርጥ አድርጋችሁ ኳርትዝ ቀለም የሚባል ገዝታችሁ ታስቀቡታላችሁ ታሰሩታላችሁ በስተጀርባና ኋላውን ኳርትዝ ቀለም ማሰራት አቅሙ አይኖራችሁም ምክንያቱም ሂሳቡን የሚጀላችሁ ስመጣው ኳርትዝ ቀለም ሲሰራ የባለሙያ ሂሳብም እንዲሁ የኳርትዝ ቀለም ሂሳብ በጣም ውድ ስለሆነ የፊት ለፊቱን እንጂ በስተጀርባውና ኋላውን በኳርትዝ እንድታሰሩ ሂሳቡን አላወጣውላችሁም እናንተ ማትችሉትም ስለዚህ በስተጀርባውና ኋላውን ኖርማል ቀለም ነው የሚቀባው ኖርማል ቀለም ካስቀባችሁ በኋላ የበረንዳ ቋሚ ብረት ይተከለታል እሱንም ታሳቢነት ያደረገ ነው ሴፍቲ ታንከርን ነግራችኋለሁ እንዲሁም በረንዳ ላይ የፕላስቲክ ኮርኒስ ይሰራል በረንዳው ሊሾ ይሰራል ይህ ከሆነ በኋላ ሁሉም ነገር ጨረስን አበቃ ተጠናቀቀ ማለት ነው በአጠቃላይ ይሄን ቤት 45 ቆርቆሮን ከመሰረቱ ጀምሮ እስከ ፊኒሺንጉ መብራትን ሁሉን ነገር ጨምሮ በአጠቃላይ ሰርተን ለመግባት በአሁኑ ሰዓት ባለው ታሪፍ እስከ 450,000 የኢትዮጵያ ብር ድረስ ይጨርሳል ተብሎ ይቀመጣል አሁን ላይ ባለው አንጻራዊ ግምት መሰረት ማለት ነው ስለዚህ ይሄ ቦታ ያላችሁ ሰዎች ቤት መስራት የምትፈልጉ ሰዎች ቤት ስራ ሲሰራ በአንዴ 450,000 ብር ያክል ሰብስባችሁ መስራት ሳይሆን ቀስ በቀስ እንቁላል በእግሩ ይሄዳል በሚለው አባባል ቦታው ካላችሁ ሁሉም ነገር ቀላል ነው ኢንሻአላህ ትልቁ ነገር ንያችሁን ማሳመር ነው ስለዚህ 150,000 ብር እንኳን ከጃችሁ ካላችሁ ይሄን ቤት ጀምራችሁ ቀስ በቀስ መጨረስ ትችላላችሁ ብቻ አካሄዱን በደንብ አድርጋችሁ መቻል አለባችሁ የፊቱን ከኋላው የኋላውን ከፊት አድርጋችሁ ኪሳራ ውስጥ እንዳትገቡ ከፍተኛ ጥንቃቄ መደረግ አለበት ይሄንም ደግሞ ስቴፑን ያንዳንዱን አካሄዱን ብዙ ቪዲዮዎች ሰርቻለሁ ገብታችሁ ማየት ትችላላችሁ በቀጣይነት 50 ቆርቆሮን እናያለን ኢንሻአላህ 50 ቆርቆሮን ስናይ እያንዳንዱ ነገር መግቢያዬ ላይ ወይንም ደግሞ መሃል ላይ ሁሉን ነገር ነግራችኋለሁ 45 ቆርቆሮ የሚሰራውን ወይንም ደግሞ የተሰራለትን አይነት ሁሉም ነገር ይሰራለታል ከመሰረቱ ጀምሮ እስከ ፊኒሺንጉ ሁሉን ነገር በዚህ አይነት ሁኔታ ጨርሰን ምርጥ አድርገን ሰርተን ለመግባት ለ50 ቆርቆሮ በአሁኑ ሰዓት ባለው በዋጋ ታሪፍ መሰረት እስከ 500,000 የኢትዮጵያ ብር ድረስ ይጨርሳል ተብሎ ይገመታል አንጻራዊ ግምት የተገመተው በአሁኑ ሰዓት ካለው ተያያዥ ሁኔታ አንጻር ማለት ነው በቀጣይነት 55 ቆርቆሮን እናያለን 55 ቆርቆሮን ስናይ ከ50 ቆርቆሮ ለየት የሚያደርገው 55 ቆርቆሮ አንደኛ ነገር የበረንዳ ቋሚ ብረት 4 ብረቶች ያስፈልጉናል ለ45 እና ለ50 ቆርቆሮ 3 የበረንዳ ቋሚ ብረት መጠቀም እንችላለን ነገር ግን ለ55 ቆርቆሮ 4 የበረንዳ ቋሚ ብረት ያክል ያስፈልገን ይችላል ያ ማለት ከ4 በበታች ማድረግ አይቻልም ወይንም ደግሞ ከተደረገ ቤቱ አደጋ ላይ ይወድቃል ማለት አይደለም 3 መደረግ ይችላል ምንም አይነት ችግር የለውም ነገር ግን 4 ቢሆን ተመራጭ ይሆናል እንዲሁም በውስጥ በኩል ደግሞ የውስጥ ለውስጥ በሮች 3 ያክል የውስጥ ለውስጥ በሮች ያስፈልጋሉ ወደ መኝታ ቤት ወደ ኪችን ቤትና የመኝታ ቤት ሻወር ሽንት ቤት ላይ የሚያስፈልጉ 3 በሮች ያስፈልጉታል እነዚህን ታሳቢነት ያደረገ ነው ስለዚህ 55 ቆርቆሮ ለመስራት በአሁኑ ሰዓት ቦታ ስንት ቦታ ያስፈልገናል ሚለውን ስናይ ቢያንስ እስከ 100
ከ110 ካሬ ሜትር በበላይ ሊኖረን ይገባል። ይሄ ኖርማል ቤት ከሆነ ነው። ኤል ሼፕ ቤት ከሆነ ከ150 ካሬ ሜትር በበላይ ሊኖረን ይገባል። ምክንያቱም ኤል ሼፕ ሲሆን ብዙ ቦታ ስለሚወስድና ቦታ ስለሚጨርስ ከ150 ካሬ ሜትር በበላይ ቢኖረን ተመራጭ ይሆናል። ኖርማል ቤቶች ከሆነ እስከ 110 ካሬ ሜትር ይሄ ቤት መሰራት ይችላል። ስለዚህ ይሄን ቤት ለመስራት በአሁኑ ሰዓት ስንት የኢትዮጵያ ብር ያስፈልጋል የሚለውን ስናይ ሴፍቲ ታንከርን ጨርሶ ሁሉን ነገር እስከ 550 ሺህ ኢትዮጵያ ብር ድረስ ይጨርሳል ተብሎ ይገመታል። በአሁኑ ሰዓት ባለው አንጻራዊ ግምት የተቀመጠ ነው ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።